ለራስህ ራስህ ያለው ማንንም አይመጣልህ። የራስህን ጦርነት ራስህ መዋጋት ያለብህ። ቸግሮሃል፣ ጠምቶሃል፣ ርቦሃል፣ አጥተሃል፣ ብቸኛ ነህ፣ ዙሪያው ገደል ሆኖብሃል እና ምን ይጠበስ? ማንም ሊያድንህ አይመጣም ወዳጄ። ማንም ያንተን ውጊያ ለመፋለም ዝግጁ አይደለም፣ እናትህም አባትህም። ስለዚህ ራስህን ጦርነት አሁን ተነስተህ ራስህ ተዋጋ። ለብቻ ማሸነፍ ልመድ። የማንንም እጅ አትጠብቅ። ከማንም ሰው ምንም የዛሬ ሰው ቸግሮ ቢረዳ እንኳን ችግር ካለፈልህ በኋላ እኔ ረድቼው ነው እኮ ያለፈልህ ብሎ የሚያወራብህ እንጂ ያንተን ጥንካሬና ብርታት ማሳየት ማየትም አይፈልግም። የሰው ልጅ ከሰጠህ ሁልጊዜም ቢሆን እስረኛው ነህ። መቸገርህን ሲያስታውስህ ነው የሚኖረው። መቸገርህንና ተቸግረህ እንደረዳህ ሲያስታውስህ ነው የሚኖረው። ስለዚህ ሰጠው የማይልህን ሁሌም ቢሆን ሳትጠይቀው ጭምር የሚሰጥህ አንድ ፈጣሪህን ብቻ ታመን። እሱን ከታመን እሱ በምንም አይነት ሁኔታ ውስጥ ብትሆን በምንም አይነት ነበልባል እሳትና የማይወጣ ማጥ ውስጥ እንኳን ብትሆን እንዴት አድርጎ ከዛ ውስጥ መንጭቆ እንደሚያወጣ በደንብ ያውቃል። እመነኝ፣ ስለማውቀው ነው ስሜቱን ምነግርህ። የሰው ልጅን አትታመን። ሸምበቆ ነው ይዞህ ነው የሚወድቀው። እስኪ የነበረው ያውጋው